አመሰግናለሁ። ያው እንግዲህ የአመራር ስራ ማለት የህብረተሰቡን ችግሮች የሚፈታ አመራር ነው። አመራር ብለን እኛም እንደራሳችን እንፈይደው። አሁን አመራራችን በጣም ትልቅ ስራ ነው የሰራው። በቃ የረጅም ጊዜ ጥያቄ ነው መልስ የመለሰልን። ይሄ ከአስፋልት ላይ መኪናዎች መነሳት የብዙ ጊዜ ጥያቄያችን ነበረ። ሲንከባለል የመጣ ነበረ። ግን አሁን ቁርጠኛ አመራር አግኝቶ ያንን ቁርጠኛው አመራር እንግዲህ ችግራችንን አስወግዶልናል። ህብረተሰቡ አሁን በሰላም ወጥቶ በሰላም እየገባ ነው። ትምህርት ቤት አካባቢ ያሉ ችግሮችም ለተማሪዎች ስጋት የነበረውን ተማሪዎች ይጎዱብናል፣ ሌላ ነገር ይከሰትባቸዋል ብለን ያልናቸው ነገሮች ተወግዶልናል። በጣም ደስተኛ ነን ማለት ነው። በጣም እስከሌላው የልማት ስራን ስናይ ልማት ስራ ላይም ጥያቄ የነበረው ሜሪጆይ አካባቢ የነበረው የኮብልስቶን የፈራረሰ ኮብልስቶን የነበረውን አሁን ተጠግኖ በአግባቡ የልማት ስራውም ተሰርቷል። ያው ሌላውን ነገሮችን የማንሳት የህብረተሰቡም የራሱን ተነሳሽነት ሊኖር ይገባል። አመራሩ የራሱን ድርሻ ሲሰራ ህብረተሰቡ ደግሞ የራሱንም ድርሻ መስራት አለበት። ከዛ አኳያ የተጠናቀቀ ስራ ተሰርቷል። በጣም የተሻለ ነገር ነው። ይሄ ቦታ የዛሬ ጥያቄ የመኪኖች ጥያቄ አይደለም ብቻ አይደለም። ይሄ ጥያቄ እዚህ ቦታ ላይ ትልልቅ ጥንት የነበሩ ባህር ዛፎች ነበሩ፣ በጣም ትልልቅ። የዛን ጊዜ የምንጮው ነበሩ። ባህር ዛፍ ደግሞ ሲወገድ ሌላ ስጋት የሚሆን ደግሞ ሌላ ይሄ ገራዥ ተከፈተ። እኛ እንደ ግለሰብም አይደለም የምናወራው፣ እንደ አንድ ብሎክ አይደለም፣ እንደ ቀጠና እንደ ወረዳ ይሄ መንገድ ለማስተንፈሻነት ሲሰራ በርካታ መስዋዕትነት ተከፍሎበት በመንግስት ደረጃ ብቻ አይደለም የተሰራ። ይሄ ገራዥ ደግሞ ሌላ ስጋት ይዞብን መጣ። ይሄ ስጋት ደግሞ ያው ያያችሁት፣ ከዚህ ከገራዡ በፊት መብራት አልነበረውም ይሄ መንገድ። ይሄ መብራት ደግሞ እንዲቋቋም ይሄ እነዚህ አረጋውያን አሉ። ይሄ የመንገድ መብራት እንዲገባ ደግሞ ረጅም ጊዜ ጥያቄ ነበር። ጨለማ ነው፣ ድቅድቅ ጨለማ ነው። ለነዋሪው መንቀሳቀስ አይችል ማታ ሰው እነዚህ መኪኖች የተወሰነ ሰው ጥያቄ አይደለም። እኛ እንደ ተቋም ከቤተ ክርስቲያኑ ጋር የምንጋፋበት የለም። በፊት እኔ በስብሰባም ላይ አንስቼዋለሁ፣ በምክር ቤትም አንስቼዋለሁ። እኛ እንደ ተቋም ቤተ ክርስቲያኑ ይሄን ገራዥ ይዝጋ የሚል ጥያቄ የለም። ግን ህብረተሰቡ ያሰራው መንገድ እየተበላሸ ከመበላሸቱም አልፎ ደግሞ አንደኛ አምቡላንስ አለ። በክፍለ ከተማ ደረጃ አምቡላንሶች ጠቅላላ ያሉት እዚህ ጤና ጣቢያ አምቡላንሶች ተጠርተው ሰው ለመርዳት ሲወጡ አምቡላንሱ መተላለፍ የለም። ይሄ ጥያቄ ለኛ ይመጣል። እንደ ምክር ቤት ምንድነው ሰፈር ላይኛ ማተላለፍ አልቻልንም፣ ምክር ቤት የለም ወይ አደረጃጀት የለውም የሚል ጥያቄ ይመጣል። አንድ ሁለተኛ ከጽዳት አስተዳደር አካባቢ ላይ የሚሰሩ መንገድ ጥርጊያ ላይ የሚሰሩ ልጆች እነሱ አጽድተው ካለፉ በኋላ ሃይላንዶች የተለያዩ ክፍለ ሀገር ሄዶ የሚመጣ መኪና ይታወቃል። ሸንኮራ ልጣጭ፣ የጫት፣ የሃይላንድ የተለያዩ ነገሮችን እነሱ ካጸዱ በኋላ መንገድ ላይ ይዘረግፋሉ ከፍተው። እነሱ ሄዶ ሲመጡ ሱፐርቪዥኖች ይመጣሉ፣ ፎርማሎች ይመጣሉ። ሲመጡ መንገድ እንዴ አልተጸዳም፣ እሱ ራሱ ሌላ ስለ አንድ ሁለተኛ ነገር ደግሞ በትምህርት ቤት አካባቢ ላይ ለጸጥታ ስጋት ብዙ ጊዜ አንስተናል። ከ8 አመት በላይ ነው እዚህ አካባቢ ይሄ ጥያቄ ሲነሳ ማለት። ስለዚህ ተማሪዎች ሲወጡ ሲገቡ ነፃ የሆነ መንገድ ያስፈልጋል። በጣም ከልብ እናመሰግናለን አስተዳደሩ። ቀጣይ የሚመጣ ካለ ደግሞ እኛ አንድ አደረጃጀት እንደ ምክር ቤቱን ጊዜው ማለቂያው ነው እስከደረሰ እንደ ነዋሪ እኛ ወደ ኋላ አንል። ምክንያቱም ነዋሪው ነው እንጂ እኛ አይደለንም የሚል ምላሽ ከወረዳው አካባቢ ከአመራር ለወጣቶቹ እየተባላቸው ስለሆነ ከኛ ጋር ቅሬታ አላቸው። ይሄን እኛ ልጆቻችንን ቀርበን የምናወያይበት የምናነጋግርበት መድረክ እንፈጥራለን እና እኛ ጥያቄያችን የሁሉም ጥያቄ ስለሆነ ጥያቄያችን መልስ አግኝቷል። አዎ መልስ ህብረተሰቡ ረክቶበታል፣ በጣም ረክቶበታል። ስለዚህ ያልተጠቀሰውና አስተዳደሩ ሊመሰገን የሚገባው የህዝብ ጥያቄ እንደ ወረዳ እንደ ቀጠና እንደ ወረዳ አጣና ተራ የታክሲ ተርሚናል ተገቢ ያልሆነ ቦታ ላይ ነበረ። ትምህርት ቤት በር ላይ ይሄ የብዙ ጊዜ የህዝብ ጩኸት ነበር። ይህ አስተዳደር ብዙም ጊዜ ሳይፈጅ ያንን ተርሚናል ወደ ነበረበት ተገቢ ቦታ ላይ መልሰው የህዝብን ጥያቄ ምላሽ አድርገዋል። እንደ ወረዳ ማለት ነው። የምክር ቤት አባል ስለሆነ እንደ ወረዳ መስጠት ስላለብን
የወረዳ ግቢም ውበት በየጊዜው እየጨመረ ነው። ጥሩ ስራ ልማት እየተሰራ ነው። በጣም ደስ ይላል። ምክንያቱንም ደስ የሚለው ማብራቱ በጠፋብን ጊዜ ለዚህ ማብራት እስከ ፖሊስ ክበብ ድረስ ሄደን ብዙ ቆይታ መጥቶ አሁን ለህዝቡ ጥሩ ሆኖለታል። ተጨማሪ አሁንም ይሄ መኪና ስንጮህ ምን ስንል ተዘረፈ፣ ህዝቡም ተዘረፈ፣ ሰው እንኳን በስንት ነገር ስንል ጊዜ ያጣነለትን አሁን ጥሩ ነው። ምንም አይደለም። የሰራውን ማመስገን ያልሰራውም በቅርብ ጊዜ ነው እኮ እሱንም የሚሪጆንም በቅርብ ጊዜ ነው ክፍለ ከተማ ጮኸን አዲሱ የክፍለ ከተማው አዲሱ እንትን እኔ ራሴ ወርጄ ሰርቼ ማየት ይፈልጋለሁ ብሎ ነበር። እሱም ያው ባለበት ይሁን ያኛዎቹም አዲሶቹ ባሉበት ይሁን ካበራ በኋላ ይሄን እይታ እንኳን ማየታችን ጥሩ ነው። ማንም ነገር ከስር እየሰራ የፊቱን የሚቀረውን እየሰራ የፊቱን እያመሰገንክ ማሄዱ ነው። ስሜ መቤት አክሊል እባላለሁ። ቀጠና 2 ብሎክ 8 እና 7 መካከል ነው። ብሎክ 8 ላይ 200 ሜትር ቱቦ በፊት በጣም ችግር ያለበት ከወንጌት እስከ 9 ቤት ድረስ ጎርፍ የሚያስቸግር ቦታ ቱቦ አሁን ተቀብሯል። በጣም የተስተካከለ ነው። ከፊል ደግሞ እዛው አካባቢ ፓሪስ ሰፈር የሚባለው ቱቦ በጣም የተደፈነ ቱቦ ነበረ። በጣም የህዝቡ ጥያቄ የነበረው አሁን በቅርብ ጊዜ ደግሞ በጣም በሚያምር ቦታ ተሰርቷል እና ህዝቡ የሚጠይቀው ጥያቄ እንደዚህ እየተመለሰ ነው። አመሰግናለሁ በጣም በዚህ ምክንያቱም ያልተማሩ እህቶቻችን ቤት የቀሩ እንትኖችን ሰብስቦ አጣርቶ በየትምህርት ቤቱ ላይ ማታ ከ10 ሰዓት በኋላ ትምህርት እየሰጠ ነው። በዚህ ትልቅ ሊመሰገን ይገባል። ይሄ ነው ምክንያቱም አንድ ቤት ያልተማረችን እህት ስለማይመቻት ይሄንን አመቻችቶ ለዚህ ማብቃቱ